እንግዲህ ዋሃብዮች በሱፍያው ላይ ጂሃድ አውጀዋል። ከእስከ ሳንል እናጠፋችኋለን ብለዋል። ለዚህም ደግሞ ለጂሃዳቸው መሰረት የሆናቸውን የቁርአን አንቀጽም አቅርበዋል። በተጨማሪም አንቀበላቸውም ያሏቸውንም የቁርአን አንቀጾች አብረን እንመለከታቸዋለን ኢንሻአላህ። መጀመሪያ ግን የጂሃዱን አዋጅ አብረን እናዳምጥ። ከዚህ ሰው ግን ክህደት መስራት ምን አለ? ቃቲሉ አለ፣ ተጋደሉ ሐታ ላ ተኩነ ፊትነቱን ሽርክ ማለት ነው። ሽርክ የሚባል በአላህ ላይ ማጋራት የሚባል አንይ ጥሩ ሲናው የቡራክሳ እያለ የሚያመልክ እንዳለ እስኪጠፋ ድረስ ወየኩነ ዲኑ ኩልሁ ሊላህ ሃይማኖት የተባለ በአጠቃላይ ለአላህ ብቻ እስከሆነ ድረስ ተዋጋ ብሎ የሙስሊም መሪዎች ላይ አላህ ትእዛዝ ያስቀምጣል። እንግዲህ እንደሰማችሁት ይሄ ጺሙ ያደገለት ወንድማችን ሱፍዮች ሙስሊሞች አይደሉም፣ ስለዚህ ከእስከ እንጨርሳቸዋለን፣ እነሱን ሳንጨርስ እንቅልፍ አንተኛም ብሏል። ያቀረበውም የቁርአን አንቀጽ በሱረቱል በቀራ 193 ላይ ያለው ነው። እንዲህ ይነበባል። ወቃቲሉሁም ሐታ ላ ተኩነ ፊትነቱን ወየኩነ ዲኑ ሊላህ ይላል። ሁከት እስከማይገኝና ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው ይላል። የሚገርማችሁ ይህንን ቪዲዮ አፕሎድ አድርጋ ያገኘኋት አንዲት ክርስቲያን እህታችን ናት። እሷ የመሰላት ክርስቲያኖችን እንጨርሳለን ያለ መስሏት ነው። ለክርስቲያኑ ተጠንቀቁ ብላ ነው ያቀረበችው። ነገር ግን ያው ሐቂቃው እንደሰማችሁት በአና በዳና በንጉስ በገታ በቦረና በጋቲራ ያለውን ሁሉ በጥቅሉ እሱ ራሱ ሙስሊም ሆኖ ለመፈጠር በኢትዮጵያ ላይ መሰረት የጣሉለት ደማቸውን ያፈሰሱለት አጥንታቸውን የከሰከሱለት እነዛ ታላላቅ ዑለሞችን ሙስሊሞች አይደሉም ብሏል። በጥቅሉ ኢትዮጵያ ላይ ያለ ሙስሊም ሁሉ ሳያልቅ እንቅልፍ አንተኛም እያለ ነው። ይህ ሰው ከጀርባው ትክክለኛ የሆነ ሌላ ተልእኮ እንዳለው የምታውቁት ደግሞ ትንሽ እንደው ዓሊም ነኝ እንኳን ቢል ይህን አሁን የጠቀሰውን የቁርአን አንቀጽ ወደኋላ እንኳን መለስ ብሎ ከተራ ቁጥር 190 ጀምሮ እሱ 193 ነው ያቀረበልን 190 ጀምሮ እንኳን ቢያየው 190 191 192ን ቢያየው የሚናገረው አንቀጹ ረሱላችንና አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ሰሃቦችን ከሀገሯቸው ስላስወጧቸው ስለነዛ ሙሽሪኮች ነው የሚናገረው። እነዛም ቢሆኑ ይላል የቁርአን አንቀጹ ተመልከቱት፣ ስክሪኑ ላይ እያስቀመጥኩላችሁ ነው። እነዚህም ቢሆኑ ይላል ካልተዋጓችሁ እንዳትዋጓቸው፣ ብትዋጓቸው እንኳን እየተዋጓችሁ ነው፣ ብትዋጓቸው እንኳን ድንበርን እንዳታልፉ እያለ እየተናገረ ነው። እሱ ግን ለማን ነው የተጠቀመው? ይሄ ጺሙ ያደገለት ወንድማችን ለሙስሊሞች ላኢላሃ ኢላላህ ብለው ሙሐመዱን ረሱሉላህ ብለው ወደ ካዕባ ዙረው ለሚሰግዱ ረመዳንን ለሚጾሙ እንግዲህ ይሄ ሰለፊያ ወይም ወሃቢያ የሚባለው ክፍል መሰረቱ የተጣለው ቀደም ብሎ ሲሆን በነ ኢብኑ ተይሚያና ከዛም በፊት ሲሆን የጣዱት ወይንም ደግሞ ይህንን መስመር ደግሞ ክሬት ያደረጉት ያዘጋጁት የቀረጹት ሰለምን ያሉ አይሁዶች ናቸው። እንደምታዩት ሁል ቀን ይህንን ነገር እስኪ ታዘቡኝ። ማንኛውንም የወሃቢያ መሻኢኽ ወይም የሰለፊያ መሻኢኽ የሆነ ፈቷ ጠይቁት፣ ይህን ነገር እንዴት ነው ብላችሁ ጠይቁት። የመጨረሻ የፈትዋው መጨረሻ ግደለው የሚል ታገኙበታላችሁ። እዚህ ጋር ግን አሁን መጀመሪያ ፕሮግራሙን ስጀምር አንቀበሏቸውም ያሏቸው የቁርአን አንቀጾች አሉ ብያቸዋለሁ። የትኞቹም ካላችሁ ፈጣሪያችን አላህ ላኢክራሃ ፊዲን ይላል፣ በሃይማኖት ማስገደድ የለም ይላል። ይኸው እዚህ ጋር እነሱ ይህን የቁርአን አንቀጽ አንቀበለውም እያሉ ነው። ለኩም ዲኑኩም ወሊየ ዲን ይላል፣ ለእናንተም ሃይማኖት አላችሁ ለእኛም ሃይማኖት አለን ይላል ብለህ በላቸው እያለ ነው። እንግዲህ ረሱላችንን እነሱ የረሱልን መስመር ተከታይ አለመሆናቸውን የምታረጋግጡት አላህ በላከው መጽሐፍ ላይ ቤዝ ያለው ዕውቀት ሳይሆን ያላቸው እነ ኢብኑ ተይሚያና እነ መሐመድ አብዱልዋሃብ በጻፉላቸው ኪታቦች ላይ ነው። ለነሱ ኢብኑ ተይሚያ የሚሆን መሐመድ አብዱልዋሃብ እንደ ነብይ ነው የሚቆጥሯቸው። ረሱልን ዝም ብለው እንደው ሰለምን ስላሉ ከሙስሊሙ ፊት ስለቆሙ ላኢላሃ ኢላላህ መሐመድ ረሱሉላህ ይላሉ እንጂ እያንዳንዷን የህይወት መስመራቸውን ብትከታተሏቸው ቁርአንና ሶሒህ ሐዲሶች አይደለም ቤዛቸው። አንድ ሐዲስ ሶሒህ ለመሆኑ ዋና መመዘኛው ቁርአን ነው። በሐዲስ ውስጥ ረሱላችን አላሁመ ሰሊ ዐላ ሙሐመድ ወዐሊ ሙሐመድ
ማንኛውንም ኩፋር ልጋደል መጥቻለሁ የሚል ብናገኝ ቁርአን ላይ ደግሞ በሃይማኖት ማስገደድ የለም ካለ ይሄ ሐዲስ በረሱላችን ላይ የተቀጠፈ ነው ማለት ነው። ልብ አድርጉ። እነዚህ ሰለፊያንን ወይም ወሃቢያንን የሚሉ ክፍሎች ደግሞ ቤዝ የሚያደርጉት እነዚህ ضعيف ሐዲሶች ላይ ነው። ቁርአኑን ዞር ብለው አያዩትም። ቢያዩትም ቢያቁትም አይቀበሉትም። በጣም የሚያጅበው ነገር ደግሞ ሙሉ ቁርአንን ተመልከቱት። እስኪ አንድ ሁለት የሚሆኑ ናሙናዎችን እንሆላችኋለሁ። አላህ የላካቸውን ረሱላችንን እንኳን አላሁመ ሰሊ ዐላ ሙሐመድ ወአሊ ሙሐመድ በአንተ ላይ ያለብህ ማድረስ ብቻ ነው ያለውን የቁርአን አንቀጽ እንሆላችኋለሁ። ምናልባት ይሄ ጺሙ ያደገለት ወንድማችንም ይህንን ነገር ይህን ቪዲዮ ቢያየው ሊጠቅመው ይችላል ይላለው። ለነገሩ እነሱ ዓላማቸው ሌላ ስለሆነ አይጠቀሙበትም፣ ተልእኳቸው ሌላ ስለሆነ ማለት ነው። በሱረቱል ማኢዳ ቁጥር 96 ላይ እንዲህ ይላል፣ ወአጢዑ ላህ ወአጢዑ ረሱል ወሕዘሩ ፈኢን ተወለይቱም ፈዕለሙ አነማ ዓላ ረሱሊነል በላጉል ሙቢን። በዚሁ በሱረቱል ማኢዳ ቁጥር 99 ላይ እንዲሁ ማ ዓለ ረሱል ኢለል በላግ፣ ከማድረስ ውጭ ለመልእክተኛው ምንም አይነት ስልጣን አልተሰጠውም እያለ ነው ለረሱላችን። እንግዲህ እነዚህ ሰለፊያንን ወይንም ዋሃብያንን የሚሉ ሰዎች ልብ አድርጉ የየትኛው ዲን ተከታይ እንደሆኑ። ቅድም ያልኳችሁ የአይሁዶቹ እንደሆነ እንድታረጋግጡ ፈልጋለሁ። በሱረቱ ናሕልም ቢሆን ወቃለ ለዚነ አሽረኩ ለው ሻአ አላሁ ማ ዓበድና ሚን ዱኒህ ሚን ሸይእ ነሕኑ ወላ አባኡና ወላ ሐረምና ሚን ዱኒህ ሚን ሸይእ ከዛሊከ ፈዓለ ለዚነ ሚን ቀብሊህም ፈሀል ዓለ ረሱል ኢለል በላጉል ሙቢን ይላል። የፈለገውን እምነት ቢያምን በምንልካቸው ነቢያቶች ላይ መልእክተኞች ላይ ያለባቸው ማድረስ ብቻ ነው። ሂሳቡን የውመል ቂያማ እኛ ጋር ነው እያለ ነው። እነዚህኞቹ ደግሞ የምታዩቸው ናቸው። ሂሳቡን እኛንን የምንሰጠው እያሉ ነው። ይህ ሂሳቡን እኛንን የምንሰጠው የሚለው አቋማቸው መጀመሪያ ላይ ሸይጣን የራሱን ራዕይ ያስቀመጠበት አቋም ነው። አላህ በሚፈልገው መንገድ ሳይሆን ዲኑን ማስኬድ የሚፈልጉት እነሱ በሚፈልጉት መንገድ ነው። ያው እንግዲህ እንዳላበዛባችሁ እዚህ ስክሪኑ ላይ የምትመለከቱት ነው። ይሄ ሁሉ የቁርአን አንቀጽ እንግዲህ የሚናገረው ማንም ሰው የፈለገውን ማምለክ እንደሚችል፣ ፍርዱ የውመል ቂያማ እንደሆነ፣ ሸኽ ነኝም ዓሊም ነኝም ምንም የሚል ዳዕዋ መስመር ላይ ያለ ሰው ከሱ የሚጠበቀው ማድረስ ብቻ እንደሆነ ነው። ይህ የአላህና የመልእክተኛው የሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ መንገድ ነው። ከዚህ ውጭ ያለው እኔ ፍርድን አቆማለሁ የሚል ሰው ካለ እርግጠኛ ሁኝ የምነግራችሁ አሳሱ ወይንም መሰረቱ እነዛ ሰለምን ያሉ አይሁዶች ናቸው። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ